ሰላም ጤና ይስጥልኝ የስማርት እርምጃ ቤተሰቦች፣ ዛሬ አንድ ጥያቄ ልጠይቃችሁ። ቀናችሁን በምንድነው የምትጀምሩት? በስልክ ማሳወቂያ ኖቲፊኬሽን ወይስ በጭንቀት? ብዙዎቻችን ስኬታማ ሰዎች ልዩ ተሰጥኦ ያላቸው ይመስሉናል። ነገር ግን ዋናው ልዩነታችን ጠዋት እንቅልፋቸው ሲነሱ በሚያደርጓቸው ጥቃቅን ግን ስማርት በሆኑ እርምጃዎች ነው። ዛሬ በስማርት እርምጃ ቻናላችን ሙሉ ቀናችሁን ውጤታማ የሚያደርጉ 5 የጠዋት ልምዶችን እናያለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ስልክን አለመንካት ዘ ኖ ፎን ዞን። የመጀመሪያው እና ከባዱ የሆነ እርምጃ ስልክህን አትንካ። ስትነቃ ስልክህን መክፈት ማለት የዓለም ጫጫታ፣ ረብሻ፣ የሌሎችን ጭንቀትና ሶሻል ሚዲያ ወደ አይምሮ እንዲገባ መፍቀድ ማለት ነው። ቢያንስ ለመጀመሪያዎቹ 30 ደቂቃዎች ስልክ አርቀህ አስቀምጥ። አእምሮ የራሱን ሐሳብ እንዲያመነጭ እድል ስጠው። አእምሮ ሳይነቃ የሌሎችን ኑሮ በማየት ለምን እንደነሱ አልሆንኩም በሚል ቅናት ወይም ጭንቀት እንዳይሞላ ተጠንቀቅ። ሁለተኛ፣ የውሃና እንቅስቃሴ ኃይል። ሁለተኛው እርምጃ ገና እንደተነሳ 1 ብርጭቆ ውሃ ጠጣ። ሰውነትህ ሌሊቱ ሙሉ ሲያርፍ ውሃ ተጠምቷል። አእምሮ እንዲነቃቃ ውሃ ወሳኝ ነው። በመቀጠል ለ5 ደቂቃ ያህል ሰውነትህን አነቃቃ። ስትሬቺንግ ስራ። ስፖርት። ትልቅ ስፖርት መስራት ካልቻልክ እንኳን ጥቂት እንቅስቃሴዎች ደም በሰውነትህ ውስጥ እንዲዘዋወር ያደርጋል። 3 ምስጋና እና እቅድ። ግራቲቲዩድ ኤንድ ፕላኒንግ። ሶስተኛው ስማርት እርምጃ የአእምሮ ዝግጅት ነው። ስለተሰጠ አዲስ ቀን 3 ነገሮችን አመስግን። ምስጋና አእምሮ ካለህ ነገር ተነስቶ የሌለህን እንዲያገኝ ይረዳል። ከዚያም የዛሬውን ቀን ስማርት የሚያደርጉ 3 ዋና ዋና ስራዎች ብቻ በወረቀት ላይ ጻፍ። ብዙ ዝርዝር አታብዛ። ትኩረትን የሚሹ ዋና ዋና ጉዳዮች ላይ። 4ኛ፣ አነቃቂ ንባብ ወይም ጸጥታ። 4ኛው እርምጃ አእምሮ መመገብ ነው። ለ10 ደቂቃ ያህል መጽሐፍ አንብብ ወይም ጸጥ ብለህ ተቀመጥ። ይህ እርምጃ በቀኑ ውስጥ ለሚገጥሙ ፈተናዎች ትዕግስትና ማስተዋልን ይሰጣል። አራተኛ እርምጃ አእምሮ መመገብ ነው። ለ10 ደቂቃ ያህል መጽሐፍ አንብብ ወይም ጸጥ ብለህ ተቀመጥ። ይህ እርምጃ በቀኑ ውስጥ የሚገጥምህ ፈተናዎች ትዕግስትና ማስተዋልን ይሰጣል። ይህ እርምጃ በቀን ውስጥ ለሚገጥምህ ፈተናዎች ትዕግስትና ማስተዋልን ይሰጣል። ያስታውሱ፣ ስማርት እርምጃ ማለት ፈጣን መሆን ብቻ ሳይሆን ትክክለኛ አቅጣጫ መጓዝም ጭምር ነው። የስማርት እርምጃ ቤተሰቦች፣ እነዚህ 4 ነጥቦች ነገ ጠዋት ለመጀመር ቃል ግቡ። ለውጡ በአንድ ጀንበር ላይመጣ ይችላል፣ ግን በየቀኑ የምትወስዷት አንዲት ስማርት እርምጃ ወደ ትልቅ ስኬት ትወስዳለች። ይህ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ሰብስክራይብም አድርጉ። ለጓደኞቻችሁም ሼር በማድረግ አጋሩት። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት።